አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የምታበረታቱኝ ምስጋና ከልብ ነው። ዛሬም በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ የፍቅር ታሪክ ጅምር ፍቅር ይቀጥላል። በተስረቀረቀ ድምፅ ያዜመው ነሺዳ ቢሰማ የማይጠገብ የማይሰለች ነው። ይበልጥ ከሚያወሩት ርዕስ ጋር ስለገጠመ ተመሰጡብኝ አስተንትኑብኝ እንጂ ዝጉኝ አይልም። መካሪና ገሳጭ የሆነው ነሺዳ ነበር። መክያ የቦርሳዋን ቁልፍ ዚፑን ከፈተች። በኋላ ስልኩን አወጣች። የፎዚያ ቁጥር ነው አለችው። ሀምዛም አንገቱን መለስ አድርጎ አያት። አንሺውና እናግሪያት ማለቱ ነበር። አይኖቹ እንጂ ልሳኖቹ አላናገራትም። ሄሎ አሰላሙ አለይኩም አለች መክያ። ከወዳ ማዶ ሆና የምታወራው ፎዚ የሰላምታውን መልስ ከመለሰች በኋላ የመክያን ስልክ ቁጥር ስላላወቀች ማንነቷን ጠየቀቻት። መክያ ነኝ ፎዚ፣ የሀቢብ ስልክ አይሰራም፣ አንቺም አልመለሽልኝም፣ ችግር አለ እንዴ ፎዚ ብላ ጠየቀቻት። ሀምዛን የሚያስጨንቀውና የሚያሳስበው የሀቢብና የፎዚያ ወደ ሆስፒታል መምጣት ሳይሆን ደህንነታቸው፣ በመካከላቸው እርቅ መስፈኑ፣ በፍቅር አንድ መሆናቸው ነው። ይህን የምታውቀው መክያ ሀምዛ በሚፈልገው መልኩ ፎዚያን እያናገረቻት ነው። በዚህ መካከል ሀቢብ ከሻወር ቤት ሰውነቱን በፎጣ እየጠረገ ወጣ። ፎዚያ ለመክያ የምትነግራት ምክንያት ስላጣች ሀቢብ ከሻወር ቤት እስኪወጣ ተጠባብቃ መክያን እንዳናግራት ስልኩን አቀበለችው። አንገቱን ወደ ላይ ወደ ታች እየነቀነቀ ማን ነው በሚል አይነት ሁኔታ ጠየቃት። ድምጿን ከፍ ሳታደርግ ከንፈሯን ምላሷን ብቻ በማንቀሳቀስ መክያ አለችው። መክያ አሰላሙ አለይኩም እንዴት ነሽ ብሎ ሞቅ ያለ ሰላምታ አቀረበላት። የጓደኛውን ጉድ አላወቀ። ዋሌኩም ሰላም ደህና ነህ በማለት መልሳ የእሱን ደህንነት ጠየቀችው። የእሷን ደህንነት ግን አልነገረችውም። ምክንያቱም ደህና አይደለችም። ባሏ በሚሰቃየው ህመም የእሷም ውስጥ ታሟል። አልሐምዱሊላ ሀምዛ እንዴት ነው ለመጠየቅ ያክል እንጂ ከሀምዛ ከተለየ ብዙም አልቆየም። ሀቢብን ከሆስፒታል ወደ ቤቱ አላህ የወሰደው የሀምዛን አስደንጋጭ ዜና እንዳይሰማና ከፎዚያ ጋር ጣፋጭ የሆነ ፍቅር ጊዜ እንዳሳልፍ ሽቶ ይመስላል። መክያ ጭንቀትና ሀሳብ የሞቀውን ትንፋሿን በረጅሙ ብላ አወጣች። የወጣው ትንፋሽ በጣም ከመሞቁ የተነሳ ፊቷ ለፊቷ የፕላስቲክ ፌስታል ቢያገኝ ለማጨማደድ የሚያንስ አልነበረም። አልሐምዱሊላህ ያው ነው መጣሁ በቃ መኪ ብዙ አትጨነቂ አላት። መክያ መንታ ሀሳብ ውስጥ ሆና ተወዛገበች። ልንገረው ወይስ ሲመጣ ይሻላል እያለች ከራሷ ጋር ስትወያይ ሀቢብ ቻው መኪ ብሎ ስልኩን ዘጋው። ፎዚያ አይኑን እያየችው ነበረ። ዘወር ብሎ ሲመለከታት ሶፋው ላይ ተቀምጣ ትቁለጨለጫለች። የሆነው ነገር እንዳላት የሆነ ነገር እንዲላት እና እንደሚወዳት እንዲነግራት ፈልጋለች። የኔ ቆንጆ ብሎ ከተቀመጠችበት ጎን ሄዶ ተቀመጠ። ወይ የሀቢብ ስትለው ወደ ደረቱ አስጠግቶ እቅፍ አደረጋት። ፍጹም ሰላም፣ ልዩ ደስታ፣ ዘላለማዊ ሀሴት በይቅርታ ውስጥ እንደ ወንዝ ዥረት በዝቶ ይገኛል። ይቅርታ ህመምን ያሽላል፣ ውሳኔንና ህግን ያሽራል። የዚህ ውድ ነገር ባለቤቶች ግን ጠንካራ ሰዎች ናቸው። ፎዚ ደግሞ በዚህ አትታማም። እንኳን እሱ ይቅርታ ጠይቋት እራሷ ሂዳ ይቅርታ ላድርግልህ ፍቅራችንን እናዲስ እያለች ደጅ የምትጠና ልበ ብርቱ ሴት ናት። እስከ ዛሬ ላደረግኩሽ ላስቀየምኩሽና ለበደልኩሽ ሁሉ ከልብ የሆነ ይቅርታሽን እፈልጋለሁ አላት። በአይኖቹ አይኖቿን እያየ ውስጧን ሰርስሮ ልቧ ድረስ ዘልቋል። አሁን አንደበታቸው ብቻ ሳይሆን ልባቸውም ሌላ ውይይት ይዟል። ሀቢብ
ድንግል ያልነበረችበትን ምክንያት ምን እንደሆነ ከይቅርታው በኋላ ሊጠይቃት ወስኗል። ግን ደግሞ እንደ አዲስ በግድ ያገኘሁትን ፍቅር የማይሆን ጥያቄ ጠይቄ ባስቀይማትስ ብሎ ፈራ። እሷስ በጥያቄ ተናዳብኝ መጥፎ መልስ ብትመልስልኝ የሚታገስ ልብ ይኖረኝ ይሆን? ሙግቱ ከራሱ ጋር ነው። ይህን እያሰበ ፎዚያ ትክ ብላ ስታየው ቆይታ ሀቢቤን ይወዳለችው። አንድ ሀሳብ በአንድ ግለሰብ ውስጥ ውሎ ካደረ ለሰውየው ጭንቀት እንጂ ሌላ ምንም አያተርፍም። ይህን ደግሞ ሀቢብ በራሱ ላይ ያረጋገጠው ነገር ነው። ጉድለት አለብሽ ብሎ አልነበረሽም ለምን ተብላ የምትጠይቀው ፎዚያ ሁና ሳለች ከሷ በላይ ግን እሱ ተጨንቋል። የትኛው አጠያየቅ ትክክል ነው እያለ በማሰብ ላይ ሳለ በሀሳብ መንገዱን ያስተዋለችው ፎዚያ ንገረኝ ሀቢብ ስትለው ድንግጥ አለና አለ የፈለግከውን ጠይቀኝ ሁቤ፣ ማወቅ ያለብክን ሁሉ እነግርሃለሁ። ካንተ ምንም ምደብቀው ነገር የለኝም አለችው። እሱ እንደሆነ አፉን ይዞታል። ቅንነቷና መልካምነቷ አንደበቱን አስሮታል። ፍቅር አሳጥቶ ልቡን ምንም ሳያስቀር እንዲሰጣት አስገድዶታል። ምክንያቱም ፎዚያ ሲበዛ ብልህ ናት። ዛሬ ሲቀርባት ሲወዳት ብቻ ሳይሆን ያኔም በትዳራቸው ላይ የጨለማን ጥልመት ሲያጣልበት እንዴ አባቱ ገዳይ ሲጠላትና ሲያመናጭቃት በነበረችበት ጊዜ እንኳን እሱን ከማፍቀር አልቦነዘነችም ነበር። ሲወጣም ሆነ ሲገባ እንክብካቤ በማብዛት ያንን ክፉ ፊት ተቋቁማ በክፉ ንግግሩ ውስጧ እየደማ በመቻልና በመታገስ ትዳሯን በቋፍም ቢሆን አቆይታለች። በተለይ የአንዱ ቀን ስድቡ ልቧ ላይ ሽር የሰበረበት ዕለት የማይረሳ አልነበረም። ርካሽ ሲላት ስቅስቅ ብላ እያለቀሰችበት በውሃ ታጥቦ እንደተጠመዘዘ ጨርቅ የተንተራሰችው ትራስ ልብስ በእንባዋ ሲርስ የነበረችበት። አሁን ግን ያንን ሁሉ ወደ ጎን ትታ ባሏ የሚሰጣትን ፍቅር መኮምኮምና ውስጡን የሚያስጨንቀውን ማወቅ የሚፈልገውን እውነቱን ነገር ቀሪ ህይወቷን በደስታ ማሳለፍ፣ ትዳሯን ሙሀባ ውስጥ ነክራ የኑሮን ጥፍጥና ማጣጣም፣ የዱንያ ፈተና በደል መወጣትን እውን ልታደርግ የምትፈልገው ህልሟ ነው። ፎዚ አላት በድጋሚ ስሟን እያቆላመጠ አስሬ እያንቆለባበሰ ከመጣራት ውጭ ደፍሮ የሚጠይቃት ሐሞቱ ፈሰሰበት። ወይዬ ውዴ አታስጨንቀኛ፣ የፈለግከውን ጠይቀኝ፣ እኔ ምንም ቅር አይለኝም እያለች እንደ ህፃን ልጅ ታደፋፍረው ያዘች። ውስጡ ታምቆ የቆየውን የሀሳብ ክምር በሞቃት ትንፋሹ ኡፍ ብሎ ካወጣ በኋላ ፎዚ መጀመሪያ ያገኘሁሽ ሰሞን ላንቺ ያለኝ ፍቅር ወደር የማይገኝለትና በቀላሉ የማይታመን ነበር። እመኒኝ ማሬ፣ አሁንም ያ ስሜት ውስጤ ላይ አለ። አይኑን እያየች ጆሮዋን ልቧንም ከፍታ ከማዳመጥ ውጭ የሚጠይቃትንና ማወቅ ያለበትን ነገር ምን እንደሆነ በውል አላወቀችም። ንግግሩን ቀጥሏል። ሀቢብቲ በጣም ነው የምወድሽ፣ ከልቤም አፈቅርሻለሁ። ነገር ግን አንድ ውስጤ የሚከነክነኝ ነገር አለ። የማስበው ሀሳብ ስለ አንቺ የምገምተው እንደ ሰደድ እሳት ውስጤን እየፈጀ ከሚጨርሰኝ አውጥቼው በግልጽ ልጠይቅሽ እፈልጋለሁ
ሲናገር እውነትም የሆነ ውስጡን የሚረብሸው ነገር እንዳለ ያስታውቅበታል። ለእሷ ፍቅር እንዳይሰጣትና እንዲጠላት ያደረገው አሁን የሚነግራት ነገር እንደሆነ አላጣችውም። ይበልጥ ለማወቅ ጓጓች። ውስጡን በሚራራ ሁኔታ ድምጿን ቀነስ አድርጋ በለሆሳስ ምንድን ነው እሱ የኔ ውድ አለችው። ውድ ቤተሰቦቼ ቀጣይ ክፍል አለው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁ የማከብራችሁ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።